ተማሪዎች የሚሰሯቸው በዘርፍ መረጣ ወቅት ኮመን ሚስቴክስ አሉ። ለ10ኛ ክፍል ተማሪዎች ለ2018 የ11ኛ ክፍል ምን እና እንዴት መርጠን መግባት እንችላለን? 11ኛ ክፍል እንግዲህ በአገር አቀፍ የትምህርት ሚኒስቴር መሰረት የናቹራል ሳይንስ እና ሶሻል ሳይንስ ስትሪሞችን የምትመርጡበት ክፍል ነው። ከዚህ ጋር ተያይዞ የሙያ ትምህርቶችንም ከ2017 ዓ.ም ጀምሮ ተማሪዎች መርጠው በመማር ላይ ይገኛሉ። ሆኖም ግን በዛሬው ዘገባችን ወይንም ደግሞ ዛሬ በምንሰጠው መረጃ መሰረት እንዴት አድርገን የእኛን ትክክለኛ የነገን ህይወታችንን መሰረት ልንጥልበት የምንችለውን ዘርፍ መምረጥ እንችላለን። አንደኛ ማወቅ ያለብን ነገር ናቹራል ሳይንስ ምንድን ነው? ሶሻል ሳይንስ ምንድን ነው? የማህበራዊ ሳይንስ እና የተፈጥሮ ሳይንስ ልዩነታቸው ምንድን ነው ከሚለውን ጀምር ለእናንተ ማስረዳት እንዲቀለኝ የምጠቀመው ሲምፕል ቴክኒክ ነው። በናቹራል ሳይንስ ዘርፍ ውስጥ ካሉ የትምህርት አይነቶች ልጀምር። 10ኛ ክፍል እያላችሁ ሂስትሪን፣ ጂኦግራፊን፣ ኢኮኖሚክስን እንዲሁም ደግሞ ፊዚክስ፣ ኬሚስትሪ እና ባዮሎጂን ተምራችኋል። ወደ 11ኛ ክፍል ግን ስትገቡ ናቹራል ሳይንስ ውስጥ ፊዚክስ፣ ኬሚስትሪ እና ባዮሎጂ ሲቀር ሶሻል ሳይንስ ውስጥ ደግሞ ኢኮኖሚክስ፣ ሂስትሪ እና ጂኦግራፊ የሚካተቱ ይሆናል። እናንተ 9ኛ 10ኛ ክፍል እያላችሁ በደንብ ደስ ብሏችሁ የምትሰሩት ሳብጀክት ከነኚህ 3 ፊዚክስ፣ ኬሚስትሪ፣ ባዮሎጂ እና ሂስትሪ፣ ጂኦግራፊ፣ ኢኮኖሚክስ የቱን ነው ደስ ብሏችሁ ስትሰሩ የነበረው? የትኛውስ ውጤታችሁ የተሻለ ነው? ይህን እንድታስቡ ፈልጋለሁ። እነኚህን ስትሪሞች ስትመርጡ ሁለተኛ ማወቅ ያለባችሁ ኢንተረስታችሁ የቱ ጋር ምንድን ነው? እናንተ ኢንተረስት ፊዚክስ ስትሰሩ ደስ ብሏችሁ ነው ወይ? ጂኦግራፊ ስትሰሩ ደስ ብሏችሁ ነው ወይ የምትሰሩ? በዚህ ላይ ደግሞ ፊዚክስ ከምትሰሩበት አቅምና ጂኦግራፊ ከምትሰሩበት አቅም ለእናንተ ቀሏችሁ የምትሰሩት የትኛውን ነው? እንግዲህ በሁለቱም ዘርፍ የማላነሳው English and mathematics are core subjects whether you were a natural science student or you were social science student, mathematics and English are core subjects. so እነሱን አልነካም። እምነካው እነኚህን 3 ሃርድ ሳይንሶችና የሶሻል ሳይንስ ትምህርቶችን ነው ማለት ነው። ከዚህ ጋር ተያይዞ እናንተ በደስታ የምትሰሩት አቅማችሁን የማይፈታተን ደስ ብሏችሁ ችላችሁ የምትሰሩት የትኛውን ሳብጀክት? አንዳንድ ጊዜ ውጤት በአንድም በሌላም መንገድ ይመጣ ይሆናል። እናንተ ውስጥ ግን ይሄ ፓርቴ በጣም ጥሩ ነኝ፣ በዚህ ፓርት ስትሮንግ የሆነ ነገር አለኝ፣ ይሄን መስራት እችላለሁ የምትሉት ነገር የትኛው ጋር ነው? ሌላው ከኢንተረስት አንጻር እስከዛሬ በመጣችሁበት መንገድ የትኛውን አይነት ነገር ነው የሚያስደስታችሁ እንበልና ስለ ካልቸር ማጥናት፣ የፖለቲክስ ትንተናዎች፣ ስለ ሀገራዊ ጉዳዮች፣ ስለ ቢዝነስ ሳይንሶች ትደሰታላችሁ ወይ በእንደዚህ አይነት ነገሮች? ወይራስ ደግሞ ወደ ናቹራል ሳይንስ ስንመጣ የማትማቲክስ ቀመሮችን አድምቶ የመስራት የህዋ ሳይንሶችን የምርምር ውጤቶችን የማንበብ ለምርምር የመሳብ ለላብራቶሪ እንደ ኬሚስትሪ ላብራቶሪ፣ ባዮሎጂ፣ ፊዚክስ ላብራቶሪዎች ላይ ያለማንም ገፋፊነት ሃይሊ ኢንጌጅ አድርጎ መስራት እነኚህ ነገሮች ያስደስቷችኋል ወይ? ከሰው ልጅ ጋር ብዙ ሰዓታችሁን በንግግር በምክክር ታሳልፋላችሁ ወይ? ዜን ይሄ ባህሪ ካለባችሁ ወደ ሶሻል ሳይንስ ብታመዝኑ፣ እንደ ማትማቲክስ ባሉ ትምህርቶች የምትሳቡ፣ በፊዚክስ ቀመሮች የምትደሰቱ፣ እንዲሁም ደግሞ በኬሚስትሪ ላብራቶሪ በባዮሎጂ ላብራቶሪዎች ውስጥ በሚሰሩ ኤክስፐሪመንቶች የምትደሰቱና ያ የእናንተ ጠንካራ ክፍል ከሆነ ወደ ናቹራል ሳይንስ ብትገቡ። ኦን ቶፕ ኦፍ ዚስ እና በጣም ዋነኛው ደግሞ ምን አይነት የወደፊት የስራ ህልም አላችሁ? ምን መሆን ነው የምትፈልጉት እንበልና በሶሻል ሳይንስ ዘርፍ ላይ ጆርናሊዝም አለ፣ ሳይኮሎጂስት አለ፣ ሶሻል ወርክ አለ፣ ኢኮኖሚስት የመሆን ኢኮኖሚክስ የማጥናት ሪሰርች የማጥናት አናሊቲክስ የመስራት እንዲሁም ደግሞ ሎየር የመሆን ጀጅ የመሆን የስራ ኦፖርቹኒቲዎች አሉ። አካውንታንት የመሆን ቢዝነስ መስራት፣ ማርኬቲንግ ማጥናት የምትችሉት የሶሻል ሳይንስ ዘርፍን ስትከተሉ ነው። ልክ እንዲሁ ደግሞ በተመሳሳይ በናቹራል ሳይንስ ዘርፍ አስትሮኖመር መሆን ትፈልጋላችሁ ወይ? ሳይንቲስት መሆን ትፈልጋላችሁ ወይ? የፊዚክስ፣ የኬሚስትሪ፣ የባዮሎጂ፣ የማቴማቲክስ መምህር መሆን ትፈልጋላችሁ ወይ? መምህር የኔ ሴንስ በዩኒቨርሲቲ ደረጃ በኮሌጅ ደረጃ
መሆን ስለሚቻል ኖት ኦንሊ ኢን ሃይ ስኩል ኤንድ ፕራይመሪ። የኔክስት ኬሪየር ፓዛችሁ የትኛው ነው? ኤአይ ማጥናት ትፈልጋላችሁ? አርቲፊሻል ኢንተለጀንስ ላይ ገብታችሁ መስራት ትፈልጋላችሁ? ይሄም ከናቹራል ሳይንስ ጋር በቀጥታ የተገናኘ ነው። አሁን በእናንተ ዘመን በብዛት እየተስፋፋ የመጣው ከውሻ ሕክምና ከውሻ እርባታ ጋር ተያይዞ ቬቶች ከፍተኛ ተከፋይ ሆነዋል። እነኚህ አሁን የምጠቅሳቸው ዘርፎች በጠቅላላ በናቹራል ሳይንስ ውስጥ ይገኛሉ። ይህ በእንዲህ እንዳለ ተማሪዎች የሚሰሯቸው በዘርፍ መረጣ ወቅት ኮመን ሚስቴክስ አሉ። አንደኛ ፒር ፕሬሸር ወይንም ፋሚሊ ፕሬሸር ነው። የእናንተ ቤተሰብ ሎየር እንድትሆኑ ይፈልጋል፣ እናንተ ሜዲካል ዶክተር መሆን ትፈልጋላችሁ። ይሄ ከባድ የሆነ የኢንተረስት ዲፍረንስ ነው። የቤተሰብን ፍቃድ ለማክበር ወይንም ደግሞ ቤተሰብን ለማስደሰት ውስጣችሁ በሌለው አቅም ወደ እናንተ ሰርታችሁ ውጤታማ ወደማትሆኑበት ዘርፍ ትሄዳላችሁ ማለት ነው። ስለዚህ ይሄን ማስተካከል የምንችለው ከቤተሰብ ጋር ግልጽ በሆነ ምክክር ማድረግ፣ ትምህርት ቤት ውስጥ ያሉ ጋይዳንስ ኤንድ ካውንስለሮቻችሁን መጠየቅ፣ ከመምህራኖቻችሁ ጋር በመነጋገር ውጤታችሁን በማየትና ቅድም የጠቀስኳቸውን ጊዜ ወስዶ ከራሳችሁ ጋር ሰዓት በማሳለፍ ይህን ችግር መቅረፍ ይቻላል። ሌላው በጣም ትዋደዳላችሁ። በእናንተ ሰዓት ፒር ፕሬሸር ከፍተኛ ነው። ጓደኛን መለየት አትፈልጉም። ጓደኝነት መልካም ነው። የህይወት መንገድ መረጣ ግን የራስና የግል ነው ማለት ነው። ጓደኛችሁ ናቹራል ወይም ሶሻል ሳይንስ ስለገባ ሳይሆን እናንተ ከአቅማችሁ አንጻር መምረጥ ያለባችሁ ጊዜ አሁን ነው። ሌላው ኮመን ሚስቴክስ ስለ ወደፊት የስራ ዘርፍ ቀድሞ አለማሰብ፣ በእነኛ የስራ ዘርፎች ላይ ጥናት አለማድረግ፣ ምን ብማር ምን መስራት እችላለሁ ብሎ ጊዜ አለመውሰድ ነው። ይህንን የናቹራል ሳይንስ እና የሶሻል ሳይንስ ዘርፍ ከመምረጣችሁ በፊት የወደፊት መስራት የምትፈልጉትን ስራ ማሰብ መቻል አለባችሁ። ሌላው ዲስክሪሚኔት የማድረግ ናቹራል ሳይንስ የጎበዝ ነው፣ ሶሻል ሳይንስ የረባሽና የደካማ ተማሪዎች ነው ብሎ ማሰብ which is misunderstanding ብዙ ተማሪዎች ላይ የሚስተዋል ነገር። ጎበዝ ተማሪም ሆነ ናቹራል ሳይንስ መግባት ትችላለህ። አት ዘ ሴም ታይም ሶሻል ሳይንስ መግባት ይቻላል። የጎበዝ የሰነፍ የሚባል ስትሪም የለም። የሰው ልጆች ግን የወደፊት በብቃት መኖርና መስራት የሚችሉበትን ዘርፍ መምረጫ መንገድ ነው ሶሻል ሳይንስ እና ናቹራል ሳይንስ። ሌላው ኮመን ሚስቴክ በመረጣ ወቅት ኮንፊደንስ ማጣት፣ መረበሽ፣ ነገ ሀሳቤን ብቀይርስ እያልን የምንቀያይረው ሀሳብ ነው ማለት ነው። ከወዲሁ እርግጠኛ ሆነን ከቤተሰብ ጋር ተማክረን ዘርፍን መምረጥ መቻል አለብን ማለት ነው። ከዚህ ጋር ተያይዞ ያልመለስኩት ያልነካሁት ጥያቄ ካለ ብትጠይቁኝ፣ እንደ ጥልቅ እንደሆነ መረጃ የምትፈልጉ ከሆነ ግን ፓወርፖይንት አታች የምናደርግላችሁ መሆኑን ከወዲሁ እየገለጽኩ በፒዲኤፍ የተዘጋጁ የዘርፍ አይነቶችና በውስጣቸው የሚያካትቷቸውን ዶክመንቶች ከዚህ ቪዲዮ ጋር አታች እናደርግላችኋለን። ለሰጣችሁኝ ጊዜ ስላዳመጣችሁኝ አመሰግናለሁ። መልካም የትምህርት ሳምንት፣ መልካም የፈተና የዝግጅት ወቅት ላለው ሰላም